እያስከረፈከፍኳት ነው። 3 ጊዜ በፍጥነት ነው። እሺ እያስከረፈከፍኳት ነው። እያስከረፈከፍኳት። ጥያቄ ዝንብ የምን እንስሳ ናት? ነፍሳት ነው። ዛሬ ሙሽራዋ ቲዩብ በካቶሊክ ትምህርት ቤትና ሃይስኩል ቆቦ ሃይስኩል ሁለተኛ ደረጃ ትምህርት ቤትን የአዝናኝ ጥያቄዎችን እየጠየቅን ነው። ቀጣይ ሳምንት ደግሞ ሮቢት ሃይስኩል ትምህርት ቤት እንሄዳለን ብለናል። ሃይስኩል ትምህርት ቤት ከተማርንበት ትምህርት ቤት ነው የምንገኘው። 4 ጥያቄዎች እጠይቅሻለሁ። በኢትዮጵያና በኬንያ መካከል አንድ አውራ ዶሮ እንቁላል ቢጥል እንቁላሉ የማን ነው የሚሆነው? አውራ ዶሮ እንቁላል አይጥልም። ጎበዝ። እሺ አንቺ በጣም ታስተያለሽ ማለት ነው። እሺ እኔ ጓደኛ አለኝ። ቤት አስጠረኳት። ውሃ አስታርከፈክፍ ምን አስደረኳት ነው የምለው? 3 ጊዜ ሲበፍጥነብ አስረከፈከፋት አይደለ? እሺ ብላለች ካሉ በስትክክል እኔ ሸልምሻለሁ። ችግር የለም። ጮክ ብለሽ እንዲሰማ አድርገሽ እሺ ብላለች ካላችሁ ለሐቃችሁ ነው እሸልማታለሁ። እሺ ድምጽሽን ከፍ አድርጊ። እሺ ልድገመው ማለቴ ቃሉን አንዴ። እሺ እኔ ጓደኛዬን ቤት አስጠረኳት። ከዛ በኋላ እንድታርከፈክፍ አስደረኳትኝ። ምን አስደረኳትኝ? ምን ይባላል? አስረከፈከፋት። ድምጽሽን ከፍ አድርገሽ 3 ጊዜ ነው። አስረከፈከፋት አይደለም እያሉሽ ነው። እሺ በየካቲትና በደንብ እንትን በይ። በየካቲትና በመጋቢት ምን ያክል ወራቶች አሉ? እሺ በፍጥነት የሚመለስ ነው ይሄ። በየካቲትና በመጋቢት ያሉትን ወራቶች ብቻ እሺ አንድ ጥያቄ ነው የመለስሽው። እናመሰግናለን። ውጭ ለምሳሌ ጓደኞች ቢያግዙሽና ቢመልሱልሽ ጥያቄው ውድቅ ይሆንና ወይ ሌላ ጥያቄ ትጠይቂያለሽ። ፍቃደኛ ከሆነሽ ሌላ ጥያቄ እንጨምራለን ማለት ነው። ካልሆነ ግን 4 ጥያቄዎችን እንጠይቅሻለን። 4ቱን ከመለስሽ 200 ብር እየዞርን እንሸልማለን። ካቶሊክም ሂደናል። ዛሬ ደግሞ ለሁለተኛ ጊዜ ሃይስኩል ትምህርት ቤት ነው የምንገኘውና የመጀመሪያው ጥያቄ የሚሆነው አንድ ሰው አንድ ስኒ ቢጠጣ በሳምንት ስንት ይሆናል? በቀን አንድ ስኒ ነው። በቀን አንድ ስኒ በሳምንት ሳምንት 7 ቀን አይደለም? 7 ስኒ አይደለም እያሉ ነው። አሁን ለምሳሌ ጓደኞች በቀን አንድ ስኒ አይደለም? በቀን አንድ ስኒ ቢጠጣ በ7 ቀን ያው 7 ስኒ ነው። 7 እርግጠኛ ነሽ? እሺ እድል ልስጥሽ። አንድ መጀመሪያው ተሳስተሽ እንዴት ይሆናል? የሰው ልጅ በቀን አንድ ሲኒ ይጠጣል። አንድ ሲኒ ቢጠጣ ሲጀመር በቀን አንድ ሲኒ አይጠጣም። 3 ነው ያለው። አቡልቶ ነበር ካሰለሆነ 3 ነው የሚጠጣው። ተባረክ አንቺ 3 አረግሽኝ ጭራሽ። እሺ መልሱ ስኒ አይጠጣም በባህሪ። አንድ ሲኒ ቡና አንድ ሲኒ ቢጠጣ። እሺ ምን ነው ትየና እናዘዝናቸው ምን ነው ባላናዘዝናቸው የሚለው 3 ጊዜ በፍጥነት ካልሽው በትክክል ካለች ጓደኞችሽ አሉ ብለዋለች ካሉ እኔ ሸልምሻለሁ። ምን ነው ትየና እናዘዝናቸው ምን ነው ባላናዘዝናቸው? እሷን ፍጥን ብለሽ 3 ጊዜ 1 2 3 ጀምሪ። ምን ነው ትየና አናዘዝናቸው ምን ነው ባላናዘዝናቸው? ምን ነው ትየና አናዘዝናቸው ምን ነው ባላናዘዝናቸው? ምን ነው ትየና አናዘዝናቸው ምን ነው ባላናዘዝናቸው? እሺ ሆነ። እሺ 15 ዶሮዎች ገዛሽ። አንዱን ለሰው ብትሰጪ ስንት ይቀራል? 15 ዶሮዎች ገዛ። አንዱን ለሰው ብትሰጥ ባለ 12 ዝም ብሎ 15 ዶሮዎች ገዛ። አንዱን ለሰው ብትሰጥ 14 አልመለስሽውም። 15 ማለት 15 ነው። አንዱን ስትሰጪው 4 ነው የሚቀረው። ዶሮ ታስሯል። አስተውይ እንጂ። እሺ ማን ትባላለሽ? ስሜ አዶንያስ ሰለሞን እባላለሁ። የምማርበት ትምህርት ቤት ካቶሊክ ትምህርት ቤት ነው፣ ሁለተኛ ደረጃ። እሺ እኛ ሙሽራ ዩቲዩብ እንባላለን። በሃይስኩል ትምህርት ቤትና በእናንተ ትምህርት ቤት ነው። 4 ጥያቄዎች እጠይቅሃለሁ። ለምሳሌ አንድ ሰው ጓደኛህን ቤት አስጠረካት። እሺ ሴት እናድርግልና እሺ ቤት አስጠረካት። ውሃ ስታርከፈክፍ ምን አስደረካት? ውሃ ስታርከፈክፍ ምን አስደረካት ነው የሚባለው? እሷን ማለት ነው። እያስረከፈከፍኳት ነው። 3 ጊዜ በፍጥነት ነው። በትክክል ካለ ብሎታን ትሉኛላችሁ። እሺ ካላለ ደግሞ ለነፍሳችሁ እያስከረፈከፍኳት ነው።
እያስረከፈከፍኳት ነው የምትለው። በቃ በፍጥነት 3 ካልከው እኔ እሸልምሃለሁ 4ቱን ጥያቄ ችግር የለውም። በደንብ ብቻ ሄይ ጓደኛ አለች ቤት እየጠረገች ነው። በደንብ አስተውል። ከዛ በኋላ ውሃ እያርከፈከፈች ነው። ምን አትደረካት? ቤቱን እያስረከፈከፍኳት። ቤቱን ተወውና ምን እያስደረክ ነው? እያስረከፈከፍኳት ነው። 3 ጊዜ በፍጥነት እያስረከፈከፍኳት ነው። ጎበዝ። ያው አሁን አጨብጭብለት። እሺ ሌላው በኢትዮጵያና በደንብ አስተውል። በኢትዮጵያና ሌላ ሰው ከመለሰ አልሸልምም። በኢትዮጵያና በኬንያ መካከል 2 እግሩ ያህያው ማለት ነው። 2 እግሩ ኬንያ፣ 2 እግሩ ኢትዮጵያ ነው። እምብርቱ የቱ ጋር ነው? በፍጥነት ቶሎ በል። አታውቀውም? ሶስተኛ በየካቲትና በመጋቢት መካከል ስንት ወራቶች አሉ? በመጋቢት መካከል ስንት ወራት? 3 ወራት። ጎበዝ ልጅ። እሺ በእጅ ተዘርቶ እኔን ራሱ በደንብ እያዝናና ተመለስከው ማለት ነው። አረ የለም በእጅ ተዘርቶ በአፍ የሚለቀም ምንድን ነው? በእጅ ዘርተሹ በአፍ የሚለቀም ምንድን ነው? በአፍ የሚለቀም በቆሎ። ጎበዝ ልጅ ሲሞክር ሲያጨብጭቡለት ይባላል። የትምህርት ቤት ነው የምትማረው? አማን አለሙ እባላለሁ። ሁለተኛ ደረጃ ሃይስኩል ነው። እሺ ዛሬ በመገናኘታችን እኛም ደስ ይለናል። ዛሬ ተማሪዎችን ዞር እያልን የሚያዝናኑ ጥያቄዎችን የሚያስቁ 4 ጥያቄዎችን ይዘናል። 4ቱን የመለሰ ሰው ደግሞ 200 ብር እየሸለምን ነው እየዞርን እና አንድ ቤት ሲጠርግ የአንድ ጓደኛዬ ቢጠርግ አስጠረኩት እላለሁኝ። ውሃ ቢያርከፈክፍ ምን አስደረኩት ይባላል? አስረከፈከፍኩት። 3 ጊዜ በፍጥነት በለው እስኪ በትክክል። አስረከፈከፍኩት። ጎበዝ ልጅ። እሺ ቀዳዳ ሆኖ ውሃ የሚይዝ ነገር ምንድን ነው? ቀዳዳ ሆኖ ስፖንጅ። ጎበዝ ልጅ። 2 ጥያቄ መልሰሃል። ቀለል አድርጉት እንጂ። እሺ የመጨረሻ ጥያቄ ዝንብ የምን እንስሳ ናት? ነፍሳት ነው የምትባለው እንጂ እንስሳ አይደለም። እሺ አሁን የምንገኘው የት ቦታ ነው? ያለሽበትን የምትማሪበትን ቦታ ንገሪና ከዛ ወደ ጥያቄው እንገባለን። እሺ ለምሳሌ አንድ ሰው ቤት አስጠረኩት አይደል? ቤቱን አስጠረኩት እላለሁ። ቤቱን ውሃ ሲያርከፈክፍ ምን አስደረኩት ይባላል? ጠረገን እንላለን። ቤቱን ሲያርከፈክፍስ ምን አስደረግኩት ይባላል? እሺ ሌላው ከ1 ኪሎ ጤፍና ከ1 ኪሎ ድንጋይ የቱ ይበልጣል? 1 ኪሎ ድንጋይ። እሺ ኪሎ ነው ያልኩሽ፣ ግን እኩል ነው አልመለስሽውም። ከ1 ኪሎ ድንጋይና ከ1 ኪሎ ምክንያቱም 1 ኪሎ ድንጋዩም 1 ኪሎ ነው፣ ይሄኛውም 1 ኪሎ ነው። አልመለስሽውም። እሺ ከውሃ ተፈጥሮ ከውሃ ሲገባ ይሞታል። እሱ ማን ነው? በረዶ ነው። እሺ አልመለስሽም። እኛ ሙሽራ ቲዩብ እንባላለን። ሃይ ስኩል ነበርና ከሃይ ስኩል እንግዲህ ወደ እናንተ ትምህርት ቤት ነው የመጣ ነው። እስኪ የት ትምህርት ቤት ነው የምንገኘው? አሁን ቆቦ ቅዱስ ዮሴፍ ካቶሊክ ትምህርት ቤት ነው የምንገኘው። ስሜ ሱራፌል ኩቱ ይባላል። የሚማረው ሶሻል ክላስ 11ኛ ክፍል ሶሻል ክላስ። እሺ የመጀመሪያው ጥያቄ ጨረቃ ቦታዋ እያለች የማትታየው ለምንድን ነው? ምድር ስለሚዞር ጉም ስለሚሸፍነው። ጉም አይደለም። ሩዝ ከምንድን ነው ተዘርቶ የሚበቅለው? አታውቀው? እሺ አልተልከሰከስኩላትም የሚለውን እስኪ 3 ጊዜ አልተከሰከስኩላትም የሚለውን 3 ጊዜ። እሺ ከ10 ኪሎ ድንጋይና ከ10 ኪሎ ጥጥ ማንኛው ይበልጣል? ክብደቱ ማለት ክብደቱ ኖርማሊ ጥጡ ብቻ ነው ወይስ ዋጋ? 10 ኪሎ ጥጥ አለ እና ከ10 ኪሎ ድንጋይ የቱ ይበልጣል? የሚመዝነው 10 ኪሎ ድንጋይ ነው የሚመዝነው። ግን ሁሉም እኩል ነው። አልመለስሽውም። ኪሎ እኩል እኔ ያልኩት ኪሎ ነው ያልኩሽ። ማስተዋል ነው እያልኩሽ እኮ ነው። እሺ ስለነበረን ቆይታ እጅግ አድርገን እናመሰግናለን።